ዛሬ ፕሪሚየር ሊግ ላይ የጎል ዝናብ ቢያንስ ምንድነው 5-2 አንድ ጎል ነው የቀረሽ። ቶፕ 4 ዛሬ እኔ ሳልጫወት መተሽ ደቅ ለማለት ማለት ብሬንትፎርድ 3-0 እየመራ 3 እኩል ምናምን አሁን ገና አላለቀም። ይሄን ቪዲዮ ሰራ ኤቨርተን 3-2 ከኒውካስትል ጋር የጎል ዝናብ ማለት ዛሬ ነበር መጫወት የነበረ 6-0 ምናምን እንድናሸነፍ ማለት ነው። ማንኛውም ሊቬ ኮንግራ እንኳን አልልሽም እየገሰገስሽ ነው ወደ ቶፕ 4 ይመቻችሁ። ምን አይነት ጨዋታ ነው ይሄ ደግሞ? ኧረ በስመ አብ ሊቨርፑል እኮ ሳትጠብቀው ስትቀር ነፍ አግብቶ ምናምን ያስደምማል። አሁን ዝም ብለህ እንደዚህ ስኮሯን ስታያት ዌስትሃም ነጥብ ያስጣሉ አይመስልም? እቺ ሁለትን እንደዚህ ሸፍኜ ስታያት 3-0 መርቶ ዌስትሃም 3-1 አድርጎ በቃ ተስፋ አለኝ ብሎ ሲፍጨረጨር 4-1 ያደርግበታል። ከዛ ዌስትሃም ደግሞ 4-2 ሲያደርግ 5-3 ያደርግበታል፣ 5-2 ያደርግበታል። ብቻ የሚገርም ጨዋታ። ኤኪቲኬ 2 አሲስት እና 1 ጎል ምናምን አለው። ጥርጥር የለውም ቤስት ስትራይከር በዚህ ሲዝን የፈረመው ይሄ ነው። ሌላኛው እዚህ ጋር እንደምታዩት ሊቨርፑል ካሸነፈ በኋላ ነጥቡ ይሄንን ይመስላል ደረጃው ማለት ነው። ነገ ማንቸስተር ዩናይትድ በ2 ጎል ልዩነት ካልተሸነፈ በስተቀር ቶፕ 4ን አይለቅም። ቼልሲ ግን አርሰናልን ማሸነፍ የሚችል ከሆነና ዩናይትድ ማሸነፍ የሚችል ከሆነ ይለቃል ማለት ነው። ቼልሲ በጎል ዲፈረንስ ስለሚበልጥ 48 ነጥብ ሆኖ እንቆጠርልሻለን። ቼሎ አሮጊቷ የለም የት ነው? የት ለመድረስ ነው? ሶስተኛ እንደሆነ ተቀድመሻል። ተይዟል አባቴ ተይዟል። የትም ይሄ የለም አርፈሽ አስቶቪላን አስወጥተሽ ከፈለግሽ አራተኛ ሲል የኔ ጭራ መሆን ትችላለሽ። አይ ቀድማለሁ ምናምን የምትይቆን አቋመን አዞርብሻለሁ ወደ አንቺም ቢሆን አለቀሽም። ምን አለቀሽም? 5 ጎል ምናምን አስተነግጣለሁ ምናምን እኛ አይደለም ለገንፎ ማንመለስም አይደለም ለሙቁም አንደነግጥም። ያለ ገንፎ ቀብረርን ያለ ነው አባቴ። ነገ ለጥልቼ ቦቴን ይይዛለሁ። ዝም ብለሽ አርፈሽ የኔ ጭራ ተከተይ። ባይሆን እኔ ሻምቤቲክ ይዤሽ እገባለሁ። አዛኔ ተከተይኝ። እንኳን ደስ አለሽ። ለማንኛውም